በጨለማ ውስጥ ብርሃን ቀስ በቀስ እየተሰነጣጠቀ የትንሣኤን ኃይል ሲገልጥ፣ ይህ ብርሃን እየጠነከረ ሲሄድ የጥንታዊቷ ኢየሩሳሌም ከተማ በማለዳ ጸጥ ያለ አየር ውስጥ ትታያለች። ከውስጡም መለኮታዊ ብርሃን እየፈሰሰ ሲታይ፣ ይህ ታላቅ ክስተት ከዚህ በፊት በስቃይ መጀመሩን ያሳስበናል። እናም ኢየሱስ በወታደሮች እየተወሰደ ይታያል። ኢየሱስ በግርፋቱ እየተመታ ሳለ በጸጥታ ይቆያል። ከዚያም መስቀሉን ተሸክሞ በሕዝቡ መካከል ሲሄድ የሐዘን አየር ይሞላል። በመጨረሻም ወደ ቀራንዮ እንደርሳለን። በዚያም በመስቀል ላይ ሲሆን ተፈጸመ ብሎ የመጨረሻ ቃሉን ይናገራል። ከዚህ በኋላ ደቀ መዛሙርቱ በፍርሃት ተበትነው በጨለማ ውስጥ ይደበቃሉ። ከዚያም ሰማይ ይጨልማል፣ ምድርም ትናወጣለች የሞቱን ኃይል ሲያሳይ። ከዚህ በኋላ ዮሴፍና ኒቆዲሞስ ሥጋውን በክብር ወደ መቃብር ያኖራሉ። በታላቅ ድንጋይም መቃብሩ ሲዘጋ ሁሉም ነገር እንደተጨረሰ ይመስላል። ነገር ግን ወታደሮች መቃብሩን ሲጠብቁ ረጅም ጸጥታ ያለው ሌሊት በጨረቃ ብርሃን ይሸፍናል። ከዚያም በቀስታ ማለዳ ሲቀርብ ሶስቱ ሴቶች መግደላዊት ማርያም፣ ያዕቆብ እናት ማርያም፣ ሰሎሜ በማርቆስ 16:1 ላይ የተጠቀሱት ሽቶ ይዘው ወደ መቃብሩ ይመጣሉ። በመንገዳቸውም ድንጋዩን ማን እንደሚያንከባልል በጭንቀት ይወያያሉ። ነገር ግን ሲደርሱ ድንጋዩ ተንከባሎ መሆኑን በድንጋጤ ያያሉ። እናም ወደ መቃብሩ ውስጥ ሲገቡ ባዶ ቦታና መለኮታዊ ብርሃን ይመለከታሉ። ከዚያም መላእክት በነጭ ልብስ ታይተው ተነስቷል ብለው ታላቅ የምስራች ይናገራሉ። ይህ ቃል ግን ማርያም በሐዘን እያለቀሰች ከመቃብሩ ውጭ ስትቆም ይቀጥላል። ከዚያም ኢየሱስ ከጀርባዋ በረጋ ብርሃን ይታያል፣ ነገር ግን አታቆም። ነገር ግን ማርያም ብሎ ሲጠራት በአንድ ጊዜ ታውቀዋለች እና ደስታዋ ይሞላል። ከዚያም በኋላ ኢየሱስ ከሁለት ደቀ መዛሙርቱ ጋር ወደ ኤማውስ መንገድ ላይ ይጓዛል። ከዚያም በእንጀራ መቁረስ ጊዜ ራሱን ይገልጣል። ከዚህ በኋላ በተዘጉ ደጆች ውስጥ ለደቀ መዛሙርት ሰላም ለእናንተ ይሁን ይላል። እናም ቶማስ ቁስሎቹን ሲነካ ከጥርጥር ወደ እምነት ይመጣል። ከዚያም ኢየሱስ ለብዙ ሰዎች ተገልጦ ትንሣኤውን ያረጋግጣል። በመጨረሻም ሰንሰለቶች ሲሰበሩ ብርሃን ጨለማውን ይሸፍናል እና የተነሳው ኢየሱስ በክብር ቆሞ ለዘላለም ተስፋን ይገልጣል። ወስብሐት ለእግዚአብሔር።